ሰላም ኢትዮጵያውያን፣ አሁን ከሌሊቱ 9 ሰዓት ከ90 ሆኗል። ዜና እናሰማለን። ሴት ልጅ ገንዘብ ከሌላት 99.9 የሚሆኑ ወንዶች ይረዷታል። ወንድ ልጅ ግን ገንዘብ ከሌለው 99.9 የሚሆኑ ሴቶች ያገሉታል ወይም ችላ ይሉታል ሲል አንድ ኑሮውን በጎዳና ላይ ያደረገ ወጣት ለጋዜጠኛ ደሳለኝ አሳወቀ። በመጨረሻም ቦታው ድረስ ሂዶ ቃለ መጠይቅ እንዲያደርግለት ሪፖርተር ገለልጣ አብረረውን የላክለት ሲሆን ሪፖርተሩም እንዲህ ሲል ጠይቆታል። ለኢትዮጵያ ወንዶች ምን ታስተላልፋለህ ብሎ ሲጠይቀው ሴትን ተዋትና ገንዘብን ተሻማ ትመጣ የለም ወይ ማግኘትን ስትሰማ የሚል የእንግሊዘኛ ዘፈን ከዘፈነለት በኋላ መስራት ባለበት ጊዜ ካልሰራ መሳቅ ባለበት ጊዜ ታለቅሳለህ ሲል ሪፖርተር ገለልጣ አብረረውን አስጨንቆታል።